አንዴ ምን ይላል ከሰሃቦች ውስጥ እናቴና አይሻን ለዘይራት ሄድኩ ይላል ከረሱል ሰለላሁ ዐለይሂ ወሰለም ሞት በኋላ ይመስለኛል ልፈት በኋላ ስሄድ ቁርአን እየቀራች ደረስኩ አንድ አንቀጽ ላይ ደርሳለች فمن الله علينا ووقانا عذاب السموم ይላል አንቀጹ እሱን ደጋግማ ስትቀራው ሰማው ያለቀሰች ነበር እናታችን አይሻ ላቋርጣት አልኩና ይህን ቁርአንም አልነካውም ብዬ ገበያ ሄድኳል መርካቶ ሂጄ ስራዬን ጨርሼ ነግጄ ስመለስ ቁርአን የሚቀራ ሰው ድምጽ ቤት ይሰማኛል ተጠጋው ስትጠጋ ቁርአን የምትቀራው እናታችን አይሻ ነች አለ ረዲየላሁ ዐንሃ የሚገርመው ይሄውን አንቀጽ እየመላለሰችው ነበር ይላል فمن الله علينا ووقانا عذاب السموم የጀነት ሰዎች የሚሉት ቃል ነው አላህም ጸጋውን በእኛ ላይ ችሮታውን ዋለ ካሳማሚው ሳት ማራቀን እያሉ የጀነት ሰዎች ያላህን ጸጋ ጀነት ውስጥ ነው የሚያስታውሱበት አንቀጽ ነው ከነሱ ጋር ሁኜ ይሄን ለው ይሆን ነው የእናታችን አይሻ ጭንቀት የነብዩ ሰለላሁ ዐለይሂ ወሰለም ባለቤት እኮ ነች እና ወዳጆቼ ትልቁ ትኩረት ሐቂቃ ውስጥ ተረስቷል ጭንቀት ለውጫው ያምልኮ ሆኗል ውጭ ለምንሰራቸው ነገር ሆኗል ለውጭ እስልምና የሰጠው ቦታ አለ ትልቁም ቦታ የሰጠው ግን አላ ኢነ ፊል ጀሰዲ ሙድገተን ስለ ቀልብ ነው ስለ ውስጥ ነው ዛሬ ስለ አንድ የቀልብ በሽታ ከናንተ ጋር አውርተን መፍትሄ እንሰጠዋለን ቀደም እንዳልነው የአንድ ሰው ስኬት አላህ ራሱ በቁርአን ምሎ የነገረን ውስጡ ሲጸዳ ነው አንድ መሐላውን ላንብብላችሁ ምናልባት ብዙ ጊዜ ስትቀሩ ዝም ብላችሁ አልፋችሁት ይሆናል መሐላውን ቁጠሩልኝ አላህ የማለበት መሐላ ነው ወሸምሲ ወዱሃሃ በፀሐይ በብርሃኗ እምላለው አለ አላህ ወልቀመሪ ኢዛ ተላሃ በጨረቃም ፀሐይም በተከተለሽ ጊዜ እየማለ ነው አላህ ቁጠሩልኝ መሐላው ምን ሊያሰርጽልን ይሆን ወነሃሪ ኢዛ ጀላሃ በቀንም በብርሃኑ በተገለጠም ጊዜ በሱም እምላለዋል ዋው القسم ነው እዚጋ መጣያው ወለይሊ ኢዛ ይኽሻሃ በሌሊትም በጨለማው በሸፈናት ጊዜ በሱም እምላለሁ ስንት ቆጠራችሁ አራት ወሰማኢ ወማ በናሃ በሰማይም በገነባትም እምላለዋል ወልአርዲ ወማ ጠሓሃ በመሬትም ባነጠፋትም እምላለዋል ስንት ቆጠራችሁ ይሄ ሁሉ መሐላ ለምንድን ቀጠለ አላሁንም እየማለ ነው ጀዋቡል ቀሰሙ እናየዋለን ወነፍሲን ወማ ሰዋሃ በነፍስም ባስተካከላት እምላለዋል فألهمها فجورها وتقواها ጥፋቷንም ጥንቃቄዋንም ባስተማራት ጌታ እምላለዋል ይህ ሁሉ መሐላ ነው ከዛ ጀዋቡል ቀሰም አመጣ የመሐላውን ውጤት አላህ አመጣው قد أفلح من زكاها وقد خاب من دساها قد أفلح سكيتاما هنا الله من زكاها ያጸዳት ሰው ርዕሱ የተያዘው ከዚህ ነው قد أفلح من زكاها እሷን ያጸዳት ከኩራት ከሪያ ከይዩልኝ በራስ ከመገረም ሌሎችን ከመሐሰድ ከዚህ ሁሉ ያጸዳት ሰው ስኬትን ተቆጣጠረ አላህ وقد خاب كسر طفا من دساها በወንጀል ያጠባት ሰው በመመቀኘት በይዩልኝ በኩራት ያበላሻት ሰው ከሰረ አላህ ይሄን ሁሉ መሐላ ያያችሁ ለውስጥ ጽዳት የተደረገ መሐላ ቁርአን ውስጥ በዚህ መልኩ መሐላን አናገኝ በተፈጥሮ ሁሉ ነው አላህ ይማል ከሰማይ ወጣ ምድር ላይ መጣ በጨረቃ ገባ ወደ ፀሐይ ወረደ ሁሉን በተፈጥሮ ማለና ቀልብን ያስተካከላት ውስጥን ያጸዳው ሰው ስኬትን ተቆናጠጠ ይለናል አላህ ውስጣችን ያጽዳልን ከአካል ይልቅ ለውስጥ ምን ጨነቅ አላህ ያድርገን ውጫችንን በሱና ምናስውብ ለቀልባችን ምን ጨነቅ ሰዎች አላህ ያድርገን አንድም በሽታ ሁላችን ጋር አለ
ተናጋሪውንም አዳማጩንም ያልሳተ በሽታችን አንዱን እናንሳ። ኩራት ምንለው በራስ መኮፈስ፣ ራስን ከሌሎች ከፍ አድርጎ ማየት፣ እበልጣለሁ ብሎ ማሰብ፣ በብሔሩ፣ በከለሩ፣ በኢኮኖሚ ስታተሱ፣ በዕልሙ፣ በልቲዛሙ ብቻ ባለው ነገር ከሌላው እበልጣለሁ ብሎ መኮፈስ በሽታ የዘመናችን በሽታ ነው። ሰው ከሌላ እንደሚበልጥ የሚያስብበት ታይም ላይ እንገኛለን። ኩራት የአላህ ብቻ ነች። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ እንዲህ ብሎ አለ ይላሉ፣ አልኪብሪያኡ ሪዳኢ፣ ኩራት ሻሌ ነች ፎጣዬ ነች ይላል አላህ ሲገልጽልን። ወልዐዘመቱ ኢዛሪ፣ ታላቅነት ለኔ ሽርጤ ነች ይላል። ግልጽ ነው። ፎጣ ከላይ ከታች ሽርጥ ነው አይደል? አንድ ሰው ወሳኝ ልብስ ነው አይደል? ይሄ ግልጽ ነው። በተለይ ለዛ ለአረቡ ትውልድ በጣም ይገባው ነበር። فمن نازعني واحدا منهما ألقيته في جهنم ولا أبالي، ከሁለቱ አንዱን ልቀመህ አለኝ ጀሃነም እጥለዋለሁ ለእርሷ አልጨነቅም ይላል። መኩራት ለአርህማን ብቻ። እኔ እናንተ ኩራት አልተፈቀደልንም። ሚያስኮራስ ማንነት መቻለን። ሰለፎች አሰሃቦች مثقال ذرة የስንዴ ታህል የጤፍ ያህል ኩራት ውስጣቸው እንደይገባ ፍርሃት ውስጥ ነው የሚኖሩት። አንዴ አብዱላህ ብኑ ዑመርና አብዱላህ ብኑ ዓምር ብኑ ልዓስ ተገናኙ። የዑመር ብኑ ልኸጣብ ልጅና የዓምር ብኑ ልዓስ ልጅ ሁለቱ የት ጋር ተገናኙ? ሙዝደሊፋ ላይ ተገናኙ። ሲያወሩ አያቸዋለሁ ይላል ሰሃቢዩ። ሲያወሩ አየዋቸው። ከዛ የዓምር ብኑ ልዓስ ልጅ አብደላህ ለቆት አብደላህ ብን ዑመርን ሄደ። አብደላህ ብን ዑመር ካለበት ቦታ ላይ ቆሞ ማልቀስ ጀመረ። እንደተለያዩ ደነገጥኩ። ሩጭ ሄድኩና ያ አብደላህ አልኳቸው፣ አንተ አብደላህ ሆይ ምንድነው የሚያስለቅስ አልኩት። ወሃዛ አለኛ ላይ ያ ሰው ነው ያስለቀሰኝ። ማንን ነው? ዞር ስል አብደላህ ብኑ ዓምር ብኑ ልዓስ ልጅ ነው። ምን አለ ታዲያ? ከነቢዩ ሰለላሁ ዐለይሂ ወሰለም አንድን ሐዲስ ሰማው ብሎ ነግሮኝ ነው አለኝ አለ። ምን ሚለውን ሐዲስ አልኩት።